ለአምልኮ ነው የተፈጠርሽው ዚክርሽን ቁርአንሽን ሂጃብሽን ይሄ በቃ አላህ የከለከላቸው ሜዳዎች ላይ እንዳያይሽ ካዘዛቸው ሜዳ ላይ እንዳያጣሽ try your best ደሞ ሚክስሽም እንደዚህ ከሆነ ነው ሐቂቃውን ለመናገር ሌላኛው የገንዘብ ጉዳይ ምናምን አዛ ሊያርግ ይችላል ሐቂቃ ስንነጋገር ማለት ነው በደንብ ይረዳል ኢኮኖሚክ ቻሌንጆች ለዛ ነው አላህ Subhanahu Wa Ta'ala ወኢን የተፈረቀ يغني الله كل من سعته አላህን እንዳትተይ ይሄው ቢለያዩ እነሱ በበጎ ምሳቁም በማዕሩፍ ተስሪሁም በኢህሳን አላለም በዛ ይለያያሉ ከዛ አላህን ድንበርን ህግ አክብረሽ ትኖሪያለሽ አይደል ትንሽ ጊዜ ለፈተና ከሞከረሽ ነው እንጂ يغني الله كل من سعته አላህ ከሰፊ ችሮታ ሁላቸውንም ያጣቀማል ያብቃቃቸዋል የሰው እጅ አታይም ኢንሻአላህ አንገት ደፍተሽ አትቀሪም ኢንሻአላህ ግን ቢሸርጥ ከአላህ ጋር እንዳትጣይ ተጠንቀቂ ተስፋ የመቁረጥ ነገር አልፎ አንዳንድ እህቶች ላይ ወይ ከዚህ በኋላማ እድሜ ይሄዳል ምን አለ ብለህ ነው ምን ቀረም ብለህ ነው ምናምን ያዋሩኝ ሴቶች አሉ ወላሂ ትክክል አይደለም የዱንያ ህይወት ትንሽ ጊዜ ናት ተስፋ ትፈልጋለች ጉልበት እንድናገኝ ግን ምንም ብትረዝም አጭር ናት ምንም ቢረዝም عيش ما شئت فإنك ستموت على الرسول صلى الله عليه وسلم أحبب ما شئت فإنك مفارق يفلكون هل بتود تليايال يا إما بموت يا إما بفتشايو يفلكون هل بتنور تموتاتاله 90 ዓመት ኑር 40 ዓመት ኑር 30 ዓመት ኑር ትሞታታለህ አላህ ሞትን በሁሉ ሰዎች ላይ የከተበው ነገር ነው በቃ መለያየትና ሞት ማይቀሩ የአላህ ሱነኖች ናቸው በመድሩ ላይና በጣም አታካብድ